ወላዲተ አምላክ ምን ማለት ነው? የአምላክ እናት ማለት ነው። ማርያም የአብ እናት ናት? የወልድ እናት ናት። የአብ የወልድ እናት ናት። እሺ ማርያም የወልድ እናት ናት? አዎ። የአብስ እናት ናት። የአብም የወልድም የመንፈስ ቅዱስ የሥላሴ እናት ናታ ማርያም። ስማቸው ተቀያየረ እንጂ አዎ። ማርያም ሥላሴን የወለደችው? ወልድን። ሥላሴንስ? ኢየሱስ መለስኩልህ። የጠየቅ ወልድን ነው አልኩህ። አብንስ ወልደዋለች? አዎ። ሁሉም አንድ ናቸው። አብ ወልድ መንፈስ ቅዱስ አንድ ናቸው እኮ። ሥላሴን ወልዳችኋለች ማለት ነው አንድ ላይ ሶስቱንም። እንደዛ ሆነ ከሆነ መረዳት የፈለግከው እንደዛ ተረዳው። ኖ መረዳት አይደለም፣ ያንቺን እምነት ነው የጠየኩሽ ያለሁት። አብንም ወልደዋለች። አብ ወልድ አብንስ አባት ነው። ኖ ወልደዋለች አልወለደችውም? ወልደዋለች። መንፈስ ቅዱስንስ? ተወልዷል። ስለዚህ ቅድም አቡነ ገብረ መንፈስ ቅዱስ ሲያዝሏቸው የነበሩትም ሶስቱንም ወልዳቸዋለች ማለት ነው። አንድ ናቸው እኮ ሶስቱንም ወልዳቸዋለች አንድ ስለሆኑ። ሶስት አይደሉም አንድ ናቸው። እሺ ማርያም ሥላሴን ወልዳለች? ወልድን ወልዳለች። አብንስ? አይ ክርስትና እንደምን ይሻላችኋል? እኔ እኮ አንዳንዴ አማርኛ ራሱ እንደማወራት አጠራጥሩኛላችሁ።